የሚመቀኘው አቻው የሆነ ሰው ወይንም ደግሞ የሱን ደረጃ የሚመኝ ላገኝ ይችላል ብሎ የሚጓጓ ሰው ነው። የባለስልጣን ምቀኛ ባለስልጣን ነው። የሴት ምቀኛ ሴት ናት። የባለ ሀብት ምቀኛ ባለ ሀብት ነው። እንደውም በስራው መስክ ተመሳሳይ ሲሆን ነው እሱ ገበሬና ነጋዴ መካከል ምቀኝነት ላይኖር ይችላል። የመስኩ ተመሳሳይ ሲሆን ትክክለ ይበልጠኛል የተረባቱ ወይም እሱ ደህይቶ ማየት ይፈልጋል ወይ ጠፍቶ ማየት ይፈልጋል። ሁሉንም ሰው ማስደሰት ትችላለህ አሉ አንድ ዓሊም። ሁሉንም ሰው ምቀኛ ብቻ ማስደሰት አልችልም። እሱ እኔ ካልሞትኩ አይደሰተምና እሱ ደስ እንዲለው በያል ሞትኩስ ምን አደርጋለሁ? ይሄ ነው። ግን ምቀኛ ለምንድን ነው የሚመቀኘው? የሚመቀኘው ያ የበለጠው ሰው የማይደረስበት መሆኑን ስለሚገምት በቃ ውስጡ የማይዳፈን እሳት ይፈጠራል። በደረሰበት የእሱን ክፋት ያነሳል። እሱ በመልካም ነገር እንዲወሳ አይፈልግም። ወድቆ ማየት ይመኛል። በዛ ፋንታ ግን ማድረግ የሚችለው ነገር ነበረው። ተበለጠ አይደል? ለምን እኔስ እዛ አልደርስም ብሎ በትጋት ወይም ደግሞ አላህ ነው ሪዝቅን እኮ የከፈለው። ሁሉ ነገራችንን አላህ ነው የከፈለው። የሰውነታችንን ቅርጽ ሳይቀር هو الذي يصوركم في الارحام كيف يشاء ነው። ወንድ የሆነ ሴት የሆነ ሺው ነጭ ሆኖ ጥቁር ሆኖ ረጅም ቀጭን ወፍራም ምናምን ሁሉ ነገር የአላህ ድርሻ ነው። خلاص የአላህ ስራ ነው። ለሱ ሰጥቶታል። አላህ በረካ ያርግለት። ለኔም ደግሞ የሰጠኝ ውዞ አለ ብሎ ኒዕማውን ሲያስብ ይቀልለታል። አንዱ ይሄ ነው። ወይ ደግሞ እሱ የሆነውን ነገር ለመሆን መጣር ነው። በእውቀት በለጠ ተማር፣ በስራ በለጠ ስራ፣ በአካል ጠንከር ብሎ ተገኘ። አንተም ጠንከር ያልክ ለመሆን ሞክር። አለዚያ ተወውሱን اتركه فرزقه يخصه ورزقك يخصك። አንተ ሲሳይ ለብቻው የሱ ሲሳይ ለብቻው አንተ እሱን አይደለም። አላህ ፈضል የሰጠውን ሰው ዝቅ ማድረግ አትችልም።